ጸጉራችሁን በአንድ ወር ውስጥ ለማሳደግ ካስተር ኦይል ወይም ሮዝመሪ መጠቀም ሳይሆን አሁን የምነግራችሁን ነገሮች ብቻ አስተካክሉ። በዚህ ቪዲዮ 5 ጸጉራችሁ እንዳያድግ እንዲሳሳ የሚያደርጉ ነገሮችን እነግራችኋለሁ። እነሱን ካስተካከላችሁ በአንድ ወር ውስጥ ለውጥ ታገኙበታላችሁ። ለምሳሌ ጸጉራችሁን በሙቅ ውሃ መታጠብ በጣም ለጸጉራችሁ አደገኛ የሆነ ነገር ነው። በጣም ብዙ ሰዎች የሚሸወዱት ነገር ምንድነው? እጅግ ውድ የሆኑ ቅባቶች ይገዙና ጸጉራችሁን ለማሳደግ ይሞክራሉ። ግን አሁንም እነዚህ ነገሮች በተደጋጋሚ እያደረጉት ስለሆነ ጸጉራቸው መርገፍ ወይም መበጣጠሱን ይቀጥላል ማለት ነው። ሳሚ ይባላለው። ለቅባቶች ብላችሁ ገንዘባችሁን እንዳታባክኑ ይህን ቪዲዮ እስከ መጨረሻው ማየት አለባችሁ። በተለይ ደግሞ አምስተኛው እጅግ ከባድ ስህተት ስለሆነ ይሄንን ከደጋገምሽ ይሄን ስህተት ጸጉርሽ የመበታተን እድሉ በጣም ትልቅ ይሆናል። የመጀመሪያው ከባድ ስህተት ምንድነው? በሙቅ ውሃ ጸጉርን መታጠብ ነው። ይሄ በጣም ጸጉርን የሚያዳክም ነው። በጣም ከሌሎቹም ይለያል። ምክንያቱም ለምንድነው? የሙቅ ውሃ ሲሆን ምን ያደርጋል? ጸጉር በጣም እንዲነቃቀል ያደርጋል። ለምን ከተባለ ጸጉራችን በተፈጥሮ የራሱ ወዝ አለው። ስለዚህ በሙቅ ውሃ በተደጋጋሚ በተጠፍር ቁጥር የተፈጥሮ ወዙን እሱን እንዲያስወጣ ያደርጋል። ያ ወዝ ከጠፋ ምን ይሆናል? ጸጉር ይደርቃል። በመድረቁ ደግሞ ይበጣጠሳል፣ ይነቃቀላል። በተለይ የፊት ለፊት ጸጉር ወይም ደግሞ ቤቢ ሄር የሚባሉ ጸጉሮች አሉ አይደለ? እነሱ በጣም የሚረግፉበት ምክንያት ምንድን ነው? እነዚህ አይነት ችግሮች ማለትም በሙቅ ውሃ በተደጋጋሚ በመታጠባችሁ ነው ማለት ነው። ስለዚህ መታጠብ በጣም ጥሩ ነገር ነው፣ ግን በሙቅ ውሃ ሲሆን ኖ ማለት አለባችሁ። እሱን ነገር በደንብ ማስተዋል አለባችሁ። ለዚህ መፍትሄው ምንድን ነው ከተባለ ደግሞ በሙቅ ውሃ ከመታጠብ ይልቅ ለብ ባለ ውሃ በተቀላቀለ ውሃ ብትጠቀሙ የተሻለ ለውጥ ያመጣል። ምክንያቱም ከሁለቱም ይሆናል ማለት ነው። ቀዝቃዛም ነው፣ ሙቅም ነው። የተፈጥሮ ወዙ በጣም አይጠፋምም። በዛ ላይ ደግሞ ቆሻሻንም የማስወገድ አቅም አለው። ስለዚህ በሙቅ ውሃ መታጠብ ጸጉርን እጅግ አደገኛ ነው። ለተለያዩ ቅባቶች ብዙ ገንዘብ ከምታወጡ ይልቅ መጀመሪያ ምን ማድረግ አለባችሁ? የሙቅ ውሃ ለጸጉር መጠቀማችሁን በጣም ማስወገድ ያለባችሁ ወሳኝ ነገር ነው። ልክ እንደዚህ ሁሉ ደግሞ በተደጋጋሚ ጸጉርን መታጠብ እጅግ አደገኛው ነገር ነው። ሁለተኛው እጅግ ከባድ ስህተት ደግሞ ምንድነው? ጸጉርን በተደጋጋሚ መታጠብ ነው። በሙቅ ውሃም ይሁን በቀዝቃዛ ይሁን ወይም ደግሞ ለብ ባለ ውሃ ጸጉርን በተደጋጋሚ መታጠብ ልክ እንደ በሙቅ ውሃ እንደመታጠብ ሁሉ የተፈጥሮ ወዝን የጸጉርን የተፈጥሮ የተሰጠንን ወዝ እንዲጠፋ እንዲሄድ ያደርገዋል ማለት ነው። ያ ደግሞ ጸጉር እንዲደርቅ ያደርጋል፣ አስቀድሜ እንዳልኩት ማለት ነው። ለዚህ መፍትሄው ምንድነው ከተባለ በተደጋጋሚ ከመታጠብ ይልቅ በሳምንት ከ2 እስከ 3 እንደ ጸጉራችሁ አይነት ይለያያል። በእርግጥ እሱ ግን አቬሬጅ ቢወሰድ በሳምንት ከ2 እስከ 3 ጊዜ ብቻ ነው መታጠብ ያለብን፣ ጸጉር እንዳይደርቅ፣ እንዳይበጣጠስ፣ እንዳይነቃቀል ከተፈለገ ማለት ነው። ካስተር ኦይል ስለገዛችሁ አይደለም ጸጉራችሁ ከመዳን የሚተርፈው ከመበጣጠስ የሚተርፈው። ሮዝመሪ ስለገዛችሁ አይደለም ጸጉራችሁ በጣም የሚያምር ዘንፋላ የሚሆነው። መጀመሪያ ማድረግ ያለባችሁ ነገር የመጀመሪያውን ስህተት ማስወገድ። ያ ማለት ምንድነው? ሞቅ ባለ ውሃ መታጠብ ማቆም አለባችሁ። ሁለተኛው ነገር ደግሞ ምንድነው? በተደጋጋሚ መታጠብ። በየቀኑ መታጠብ እጅግ ለጸጉር መጥፎ ነገር ነው። ጸጉርን በጣም ያደርቃል ማለት ነው። አይ ሳሚ እኛ እኮ በተደጋጋሚ እየታጠብን አይደለም፣ ወይም ደግሞ በሙቅ ውሃ እየታጠብን አይደለም፣ በለብ ባለ ውሃ እየታጠብን ያለ ነው። በሳምንት ከ2 እስከ 3 ጊዜ ብቻ ነው እየታጠብን ያለ ነው። ግን አሁንም ጸጉራችን እየረገፈ ነው፣ ጸጉራችን እየሳሳ ነው፣ ጸጉራችን እየተበጣጠሰ ነው ካላችሁ በእርግጠኝነት ሶስተኛውን ስህተት ደግሞ እያደረጋችሁ ነው። ሶስተኛው እጅግ ስህተት በተደጋጋሚ እያደረጋችሁት ያላችሁት ለጸጉራችሁ በጣም መጥፎ የሆነ ነገር ምንድነው? የጸጉር ስታይላችሁ ነው። በተለይ እንደ ፖኒቴል የሚባል የጸጉር ስታይል አለ አይደለ? ወደኋላ ሲይዛችሁ የምትጠቀሙት ሴቶች፣ እሱ በጣም እጅግ መጥፎ ነው። ምክንያቱም ቀስ በቀስ ፊት ለፊት ላይ ያለው ጸጉራችሁን እንዲወጣጠር ያደርጋል። ሲወጣጠር ምንም ነገር ይበጠሳል አይደለ? ከልክ ያለፈ ነገር ሲሆን፣ ስለዚህ ጸጉራችሁን እንደዛ መበጣጠሱ አይቀርም። እነዚህ አይነት ሄር ስታይሎችን እጅግ ማስወገድ ያለባችሁ ነገር ነው። ጸጉራችሁ እንዲያድግ እንዳይበጣጠስ ከፈለጋችሁ አሁንም እንደምለው ነገር ሮዝሜሪ ኦይል መጠቀም ብቻ ጸጉራችሁን አይመልስላችሁም። ይህንን ሄር ስታይል መጠቀም አቁሙ እባካችሁ ሴቶች። አልፎ አልፎ ለውበት ማድረግ በጣም መልካም ነገር ነው፣ ግን ተደጋጋሚ ካደረጋችሁት እንደ ቤቢ ሄራችሁ ይበጣጠሳል፣ ይነቃቀልባችኋል ማለት ነው። ስለዚህ እስካሁን ስንት ስህተቶችን አየን። የመጀመሪያው ጸጉራችሁን በሙቅ ውሃ መታጠብ የለባችሁም። ሁለተኛው ነገር ምንድነው? ጸጉራችሁን በተደጋጋሚ መታጠባችሁን አቁሙ። ሶስተኛው ነገር ደግሞ ምንድነው? ይህን አይነት ሄር ስታይሎች ማለትም እንደ ፖኒቴል ያሉ ሄር ስታይሎችን ወደኋላ ውጥር የሚያደርጉ ጸጉሩን የሚያጨናንቁ ሄር ስታይሎችን ማቆም አለባችሁ። እነዚህን ሁሉ አላደረጋችሁም። ምናልባት ፈታ ያለ ሄር ስታይል እየተጠቀማችሁ ነው። ምናልባት ቀዝቃዛ ውሃ፣ ለብ ያለ ውሃ እየተጠቀማችሁ ሊሆን ይችላል። ግን አራተኛውና ወሳኙ ስህተት ምንድነው? እያደረጋችሁት ያላችሁት
በጣም ትናንሽ ማበጠሪያዎች አሉ አይደለ? ጥርሳቸው ትናንሽ ሆኑ በጣም ጥብቅ ያሉ ማበጠሪያዎች በእነሱ እያበጠራችሁ ሊሆን ይችላል። ስለዚህ አራተኛው ስህተት ምንድነው ደግሞ እነዚህ ማበጠሪያዎች መጠቀም ማለት ነው። በጣም ጠባብ የሆኑ በጣም ጥርሳቸው የተጠጋጋ ማበጠሪያዎች መጠቀም እጅግ መጥፎ ነው። በተለይ ደግሞ በጣም ብዙ ሴቶች የምትሸወዱት ነገር ምንድነው ከታጠባችሁ በኋላ በእነዚህ ማበጠሪያዎች ማበጠር ፀጉርን ያሳምራል፣ በጣም ሉጫ ያስመስላል፣ ግን በጣም ፀጉራችሁን ይጎዳል። ምክንያቱም ፍሪክሽን ይኖረዋል ማለትም ይያያዛል አይደለ? ስለዚህ ኃይል ይፈልጋል። ኃይል ሲፈልግ ደግሞ ያ የፀጉራችሁ ዘለላ ይበጣጠሳል ማለት ነው። ስለዚህ ከታጠባችሁ በኋላ ማበጠር ያለባችሁ ሰፋፊ ማበጠሪያዎች አሉ አይደለ? በእነሱ ብታበጠሩ ፍሪክሽንን ስለሚቀንስ በእርጋ ብላችሁ ማበጠር ስለምችሉ ፀጉራችሁ የመበጣጠስ እድሉን በጣም ይቀንስላችኋል ማለት ነው። በጣም ይህን ሁሉ ስህተት ብዙ ጊዜ ላትጠቀሙ ትችላላችሁ። ወይ ደግሞ እንዳልኳችሁ ሰፊ ማበጠሪያ እየተጠቀማችሁ ሊሆን ይችላል። ወይ ደግሞ ለብ ባለ ውሃ እየታጠባችሁ በተደጋጋሚ ላትታጠቡ ትችላላችሁ። ሄር ስታይላችሁ ወይም የምትጠቀሙት የፀጉር ስታይል ደግሞ አሪፍ ሊሆን ይችላል። ግን አሁን የምነግራችሁ አምስተኛው ስህተት ግን በእርግጠኝነት ሁላችሁም እያደረጋችሁት ስለሆነ በአንድ ወር ውስጥ ፀጉራችሁ እንዳያድግ ያደርግባችኋል። የተለያዩ ቅባቶችን መቀባታችሁ አያድናችሁም። ይህንን አምስተኛውን ስህተት እስካላቆማችሁ ድረስ። አምስተኛው ስህተት ደግሞ ዘመን አመጣሽ ስህተት ብዬ ብገልጸው ሁላ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም ለምንድን ነው ኬሚካል ትሪትመንቶችን ፀጉር ላይ ማዘውተር እጅግ አደገኛ ነገር ነው። ለማሳመር ተብሎ የሚጠቀም ለምሳሌ ፀጉርን ለማፍታታት ይህንን ተጠቀሙ እየተባላችሁ ፕሮዳክት ሲተዋወቅ አይታችሁ ሞክራችሁት ሊሆን ይችላል። እንደ ፐርም ያሉ የተለያዩ ፕሮዳክቶች ፀጉርን ለጊዜው ውበት ይሰጡታል። እሱ በጣም የታወቀ ነገር ነው። ግን ከቆይታ በኋላ ፀጉርን እጅግ ይጎዳል። ይሄ የሚጎዳው ደግሞ እያንዳንዱን የፀጉር ዘለላ ነው የሚያዳክመው። እያንዳንዱ የፀጉር ዘለላ ከተዳከመ ደግሞ ምንድን ነው ፀጉራችሁ ይበጣጠሳል፣ ይነቃቀላል። ይሄ በጣም ግልጽ የሆነ ነገር ነው። አንድ ፀጉርን ከተነቃቀለ በኋላ ደግሞ ለመመለስ እጅግ አስቸጋሪ ነው። አይመለስም እያልኩኝ ሳይሆን ረጅም ጊዜ ይወስዳል። ለምን ረጅም ጊዜ እንዲወስድ ታደርጋላችሁ? ከዛ ይልቅ ምን ማድረግ አለባችሁ? ኬሚካል ትሪትመንቶችን ማቆም። ስለዚህ እነዚህን ኬሚካል ትሪትመንቶችን ባቆማችሁ ቁጥር ደግሞ ምንድነው ፀጉራችሁ ህዝ ይሆናል፣ ጤናማ ይሆናል። ስለዚህ ይሄ ከባድ ስህተት በጣም ብዙ ሴቶች ይህንን ስህተት ስትጠቀሙ ያለው እኔም ማማከራችሁ ሴቶች አሉ እንደዚህ ተጎዳን እያላችሁ። ይሄ በጣም ከባድ ስህተት ነው። እነዚህን 5 ስህተቶች እባካችሁ እነዚህ ማድረግ የለባችሁም። ፀጉራችሁ በአንድ ወር ውስጥ እንዲያድግ ከፈለጋችሁ፣ ለውጥ እንዲያሳይ ከፈለጋችሁ እጅግ መጥፎ ስህተቶች ናቸው። ስለዚህ እነዚህን ስህተቶች አደራ እያልኳችሁ እነዚህ እንዳትጠቀሟቸው አሁንም በድጋሚ ጥሬን አቀርባለሁ ማለት ነው። ለማጠቃለል ያክል በተደጋጋሚ መታጠብ፣ በሙቅ ውሃ መታጠብ፣ ታይት የሆኑ ሄር ስታይሎች ማለት ጥብቅ የሚያደርጉ የፀጉር ስታይሎችን መጠቀም፣ ከዛ ደግሞ አሁን ኬሚካል ትሪትመንቶችን መጠቀም በጣም መጥፎ ነገሮች እንደሆኑ በድጋሚ እንድትገነዘቡት እፈልጋለሁ። ስለዚህ ካስተር ኦይል፣ ሮዝመሪ ኦይል እየገዛችሁ ብቻ ፀጉራችሁን ለማሳደግ አትሞክሩ። ይሄ ገንዘብ ያስወጣችኋል፣ ረጅም ፕሮሰስ አለው። እነዚህ ነገሮች ብቻ ፊክስ አድርጉ። በቀጣይ ደግሞ ከፈለጋችሁ በቀጣይ ቪዲዮ የምሰራላችሁ ነገር ምንድን ነው ምን አይነት የፀጉር ቅባት እጅግ ለኛ ለፀጉራችሁ ስታይል የትኛው ይሆናል? ካስተር ኦይል የምር ይስማማል አይስማማም? ለእናንተ ፀጉር ሮዝሜሪ ኦይል ይስማማል አይስማማም? ብሉ ማጂክ ይስማማል አይስማማም? እነዚህን ከፀጉራችሁ አይነት ጋር ይያያዛል። ፀጉራችሁ ኦይሊ ሆኖ እናንተ ግን ብሉ ማጂክ የምትጠቀሙ ከሆነ አይሰራም። ስለዚህ ምን አይነት የፀጉር ስታይል የፀጉር አይነት ከምን አይነት የፀጉር ቅባት ጋር ይሄዳል የሚለውን በቀጣይ ቪዲዮ ስለምሰራላችሁ እናንተም ሰብስክራይብ በማድረግ ላይክ በማድረግ እንድጠብቁኝ ያደራላለሁ። ቀጣይ ቪዲዮ ስለዚህ የፀጉር ቅባቶች የማብራራላችሁ ይሆናል ማለት ነው። እንዲሁ በጨረፍታ ለመናገር ያክል 3 አይነት የፀጉር አይነቶች አሉ። የሰው ልጅ የፀጉር አይነቶቹ 3 ነው። እነሱ የፀጉር አይነት ምን እንደሆነ ማወቅ የምትፈልጉ ካላችሁ አሁን ፈልጋለን ብላችሁ ኮሜንት መጻፋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።